السلام عليكم ورحمة الله وبركاته. ودنا يتكبراችሁ ወንድሞቼ ቻናል የሙራያን ቻናል ተምትገኙ እንዴት ዋላችሁልኝ? ሁሉ እንዴት ነው? ሽት እንዴት ነው? አለሁላችሁ አልሐምዱሊላህ። እናንተም ደግሞ እንኳን ሰላም ሆናችሁልኝ። ባላችሁበት ያላህ ሰላም ረድኤት በረከት ከእናንተ ጋር ይሁን። ውዶቼ እንዴት ናችሁ? ናፈቃችሁን ደግሞ ተጠፋፋን አይደል? አላህ ኸይር አርገው። አላህ ተነከረብን ነገር ሁሉ ያክራለን። እንዴት ነበር ውሎ? እኔ ጋር ሁሉ አሪፍ ነው አልሐምዱሊላህ ረብል ዓለሚን። እናንተ ጋር ደግሞ ሰላም እንደሆነ ተስፋ አደርጋለሁ ቢኢዝኒላህ ኢንሻአላህ። እኛ ጋር የወቅት ምድዋል ሱቢ ራሱ አሳልፋል ነው። ያው ሐሙስና ጁሙአ ስራ ይበዛል። የሁሉም ቦታ የታወቀ ነው። እና አላህ ኸይር ያርገው ኢንሻአላህ። ወትር ያልሰገዳችሁ ስገዱ። አላህ ከእናንተ ሆነ አላህ ይጠብቃችሁ። ውድና የተከበራችሁ ወንድሞቼ አላህ ብዬ የምወዳችሁ ማከብራችሁ አላህ ይወደዳችሁ ኢንሻአላህ። አላህ ይጠብቃችሁ። የታመመ ቢስሚላህ አላህ አፊያ ያርገው። በዚህ ሰዓት ጭንቅላል አላህ ከጭንቁ ነጃ አላህ ይበለው። አወል ችግር አላህ ከችግር ያውጣው። ቢስሚላሂር ረህማኒር ረሂም። ስንቱ ነው ይንጭንቅላል፣ ስንቱ ነው ታሞ ይተጨነቃል፣ ስንቱ ነው ሚጥላል፣ ስንቱ ነው አላህ ይፈረጀው ሙስሊም ሁሉ እዚህ ዱንያ ላይ ያለው አላህ ሁሉ ማንንም ሰው አስቸግር። እንዴት ናችሁ እናንተ? ናፈቃችሁኝ። በዚህ ሁለት ቀን ደግሞ ጠፋው ቅርታ ያው ቢዚ ሆነና ስራን በዛራ አበሶ ጁሙአና ሐሙስ በጣም ነው። አላሁ አክበር ላኢላሃ ኢላላህ። ከባድ ንፋስ አለ እዚህ አካባቢ። ይሄ ንፋስ እንግዲህ የረህመት የኸይር አላህ ያርግልን። ንፋስ አይሰደብም። ዝናቡም ይሁን ንፋሱም የሚያመጣው አላህ ነው። አላህ መጣኔ ሁሉ ኸይር ነው። ለዛ ነው እላችኋለሁ። እንዴት ናችሁ እናንተ? ሁሉስ ጁሙአ እንዴት ነበር? ዱዓ ያረጋችሁ የዋላችሁ? አላህ ዱዓችሁንም ሰላታችሁንም ይቀበላችሁ። ዱዓችን፣ ሰላታችን፣ ዝክራችን፣ ሰደቃችን አላህ ይቀበለን። አኺረኛ ወር ገባ። ሻዕባን ዛሬ 2 ነው ምን ስንት ነው? ሱብሃንአላህ። አላህ በረመዳን የሚያደርሰን። ረመዳን የዛሬ አመት ብዙ ሰው ነበረ፣ ከብዙ ሰው ነበር የጾም ነው። ስንት ሰው ነው አኺራ ሄደ። እኛም ደግሞ አላህ ሱብሃነሁ ወተዓላ በሰላም ያድርሰን። መድረሱ ምንም ዋስትና የለንም። ሱብሃንአላህ በጣም ያስፈራል። ጊዜውም አላህ ኻቲማችን ያሳምርልን። አላህ የሻዕባኑም የረጀቡም ወር አላህ በረካ ወር ያርግልን። ረመዳን ደግሞ አላህ ሱብሃነሁ ወተዓላ በሰላም ያደርሰን። በሰላም ደርሶ ጾሞ ከሚጠቀሙት አላህ ያርገን። ዱዓ አርጉ። ዱዓ አስፈላጊ ነው። ደግሞ ከተቃየማችሁ ከሰው ጋር አፉ ተባባሉ። ዘመድ ጠይቁ፣ ቤተሰብ ጠይቁ። ባላችሁ ነገር አስታውሱ ቤተሰብን እና ኢንሻአላህ ከአላህ ከክፉ ሁሉ ያርቀን። ኸይሩን ሁሉ አላህ ይወፍቀን ማለት ነው። ዱዓ በጣም አስፈላጊ ነው። አላህ ሁላችንም ኢንሻአላህ ይወፍቀን። እና እንደዛ እላችኋለሁ ውዶቼ። ዱዓ አርጉ እሺ። እና አንድ ግጥም አለኝ ደግሞ አንድ ግጥም ዛሬ የሚያስቅ ነገር ልንገራችሁ። አንድ የሚያስቅ ግጥም ነበረኝ እና እሱ ደግሞ ምን ነበረ? በጀመራ ጊዜ እዚህ ሀገር ሲመጣ ማለት ነው ምንም ቋንቋ አላውቅም ነበር። ከዛው የሰሬ ውስጥ ልብስ አምጪልኝ አለችኝ። እኔ ደግሞ ውስጥ ልብሱ እንግዲህ በአማርኛ ነው እንጂ የማውቀው እኔ በአረብኛ አላውቅም። እና ገላዋን ታጠበችና ትንሽ ደግሞ ያረጀች ነገር ነበረች። ገላዋን ታጥባ ልብስ አምጪልኝ አለች። ከዛው ድርጅት ውስጥ ያለ ልብስ ሁሉ እንዳለ አመጣች። ሸለሃ አምጪ ትለኛለች። ይሄ ሸለሃ ትለኛለች። ሸለሃ ማለት እንግዲህ ያኔ ውስጥ ልብስ ነው በእነሱ ቋንቋ። በእኛ ሀገር እንግዲህ ውስጥ ልብስ ነው የምንለው። እኔ ቋንቋቸውን አላውቅም። ከዛ ሸለሃ ትለኛለች። አሁንም ድርጅት ውስጥ ያለ ልብስ ሰብስቤ አመጣለሁ። አሁንም ደግሞ لا
ኢላሀ ኢለላህ አለችኝ። አያል ሀበሽ ልክል መጅኑን አለችኝ። እንዴ ስትለኝ በቃ እኔ ቆሜ ሳገለክ ምንድነው የምትለው? መጅኑን ማለትም እንደሆነ ያላውቅም። ከዛ ወዲህ ነው እንግዲህ ደውዬ ስልክ ደውዬ ያኔ ስልክም የለኝም ከሻፍ ነበረኝ። ያው በየወሩ ደሞዝ 700 ሲሰጡኝ በሱ ነው በቃ ቤተሰቦቼን የምደውል ማለት ነው እንጂ ስልክ የለኝም ያኔ። ከዛ አንተ መጅኑን ሀበሽ ክል መጅኑን ሲለኛች ወይስ ደግሞ ምንድነው የምታወራ ብዬ ዝም እላለሁ። ከዛ ጂቢ ሸለሃ ትለኛለች። እኔ ከየት አባቴ ላምጣ? ከዛ እስካሁን እስቃለሁ። ከዛው አንድ ደግሞ ጓደኛ ያለች አገር ቤት መጅኑን ማለት ነው ሀበሽ ክል መጅኑን ትለኛለች። ሴትዮዋ ምን ማለት ነው ስላት ሀበሻ ሁሉ ቀውስ ነው ወይ ማለት ነው አለች። ከላምኩም ክል እንግሊዝ ትለኛለች። ከላምኩም ክል እንግሊዝ ትለኝ። ምንድነው እንግሊዝ ስትል እሰማለሁ። ከላም ማለትም አላውቅም። አሁን በቀጠለው ሳምንት ደግሞ ደወልኩኝና ከላምኩም ክል እንግሊዝ ማለት ምን ማለት ነው እየጠየቅኳት ልጅቷ። ከዛ አነጋገራችሁ ሁሉ እንግሊዝ ነው ማለት ነው ትለኛለች። ሱብሃንአላህ። እስቲ እንደኔ ከተመኛላችሁ አውሩ። በጣም ሱብሃንአላህ። በጣም ነው ቋንቋ ማወቅ መግባቢያ ነው ወላሂ። ተችሎ ሁሉም ቋንቋ ቢለመድ በጣም ቆንጆ ነው። አሁን አንዳንድ ሰው በቃ የሆነ ቋንቋስ ወያመሄ ማደባልቀሽ ታወሪ ልክ እንደ ዘረኝነት ይወስዳሉ። ሱብሃንአላህ። ቋንቋ ብቻ እዚህ አዱኛ ላይ ያለው ቋንቋ ሁሉ ቢለመድና ቢያውቁት በጣም ቆንጆ ነው። ስለዚህ ቋንቋ ተማሩ። ቋንቋ መልመድ ጥሩ ነው። አላህ ይወፍቃችሁ። ቋንቋ መግባቢያ ነው እንጂ ምንም ሌላ ችግር ሌላ ርዕስ የለውም። ስለዚህ አላህ ከእናንተ ጋር ይሁን። ወዳችኋለሁ። አንዱ ደግሞ አማርኛ እናገራለሁ ብሎ እኔ ገጠር ሄድኩና አያቴ ሰፈር። ከዛ የሆነ ሰውዬ ገጠር ነው የአባቴ የእናቴ ቤተሰብ ጋር ገጠር ናቸው። ጫት ሊገዛ መጣ የሆነ ሰውዬ። ከዛ አንድ ሰውዬ ደግሞ ጠዋት ነው እንግዲህ 2 ሰዓት ላይ ቡና እየጠጡ ነው። ሁሉም ቡና እየጠጣን ነው ቁጭ ብለን ቤት ውስጥ ተሰብስበን። ከዛ የሆነ ሰውዬ ጫት ሊገዛ መጣ። ከዛ እንደዚህ ያለ አማርኛ እናገራለሁ ብዬ ሰውዬ እንዴት መጣችሁ? መሬቱ ሙጃ ብቻ ነው እዚህ ከፍክፎ እዛ ዘፍጭፎ አለ። ሱብሃንአላህ። እኔ ደግሞ በቃ ያኔ በሳቅ ሞትኩኝ። እሱ እኮ አማርኛ ያወራል ብለው ነው። ወላሂ በጣም ነው የሚያስቀው ማለት ነው። ፈገግ በሉ። ፈገግታ ሱና ነው። አላህ ከእናንተ ጋር ይሁን። አላህ ይወፍቃችሁ። ካሰባችሁት ተገናኙ፣ ከፈራችሁት ደግሞ አላህ ነጃ ያውጣችሁ። ለአላህ ብዬ የምወዳችሁ ማከብራችሁ ዱዓ አድርጉ። ቤተሰብም ዘይሮ ደውሉ፣ ሄሎ በሉ። አዎ በሆነ ነገር ዘይሮ ሾርባ መግዛት አለ። አሁን ጊዜ ደግሞ እኛ ሀገር ኑሮ ውድ ነው። ሁሉም ነገር ውድ ነው እኛ ሀገር ላይ። አላህ ይድረስልን ብቻ። አላህ በበረካው ያኖራቸው። እኛም አላህ የሰራው ነገር ውስጥ አላህ በረካ ያርግልን። እጅም ሰራው ትንሽ በሷም ውስጥ እናስታውስ። ቤተሰብ ዘመድም ያላችሁ አስታውሱ። ኸረኛ ወረ መጣ ሰደቃ ጥሩ ነው። አብሶ የማዳም ቅመሞች እናንተም ናችሁ ወርቆች እኔ እንቆች እና ሁሉንም ዘይሩ። አላህ ሙራዳችሁን ሁሉ ይሙላላችሁ ኢንሻአላህ። ለአላህ ብሎ ካለው ትንሽ ላይ ሰድቆ ሰጥቶ በአላህ ዘንድም ሀጀር የሚያገኝ ሰው አላህ ያርገን። አላህ ከምንፈራው በላ ሁሉ ነጃ ይበለን። አቦ ከወራነው ነገር ሁሉ አላህ ነጃ ይበለን። አሚን ያ ረብል ዓለሚን። አሜን በሉ። ዱዓ አድርጉ። ለራሳችሁም ደግሞ ዱዓ አድርጉ፣ ዝክር አድርጉ። ዱዓ በጣም ቆንጆ ነው ወላሂ። ዱዓ በጣም የኛ
ከለላ የሰው መጠበቅ ነው። ዱዓ በጣም አስፈላጊ ነው። ዱዓችንም ደግሞ አላህ መቅቡል አላህ ያርገው። ሰላታችንን አላህ ይቀበለን። ጾማችን አላህ ይቀበለን። ሰደቃችን አላህ ይቀበለን። አላህ ከማናውቀው በላ ነጃ ይበለን። ከክፉ ይሰውረን። ኸይሩን ሁሉ አላህ ይወፍቀን። የአዱኛም የአኺራም ኸይር ሁሉ አላህ ይወፍቀን። አላህ እድሜያችን ረዥም አላህ ያርገው። ርዝቃችን ሰፊ አላህ ያርገው። ቢስሚላሂር ረህማኒር ረሂም። በሰላም እንደወጣን በሰላም አላህ ወደ ሀገራችን ይመልሰን። በእጅ ሙሉ በአፊያ በጤንነት በዱንያ በዲን። ቢስሚላሂር ረህማኒር ረሂም። ሀገራችንም ሰላም ሆና ቢስሚላህ ቤተሰቦቻችንም ሰላም በሰላም ጠብቆን እኛም በሰላም ምንም ሳንታመም ምንም ክፉ ሳይነካን ምንም እንከን ሳይነካን በሰላም በልጆቻችን በእናቶቻችን በአባቶቻችን የምንመለሰው አላህ ያርገን። እናትና አባት ያላችሁ አደራ የምላችሁ ሁሌ ማለት ነው በጣም ያስፈልጋሉ። በጣም ዱዓቸው ያስፈልጋል። ደውሉ፣ ጠይቁ፣ ዱዓቸውን ተቀበሉ እና ወላሂ በጣም የእናት ማለት የዱንያም የአኺራም ጀነት ናት እና ብዙ እናት ያላችሁ ሰዎች በሷ አጨክኑ። እናታችሁ ደግሞ አኺራ ሄደች፣ አላህ ይራማቸው። ጀነቱል ፊርደውስን አላህ ይወፍቃቸው። እነሱን እያስታወሳችሁ ሰደቃ ማርኩለት፣ ዱዓ ማርኩ። በዱዓ ማስታወስ ነው። ገና ልጅ ማለት ከሞቱ ከዚህ አዱኛ ካለፉ ወዲህ ዱዓ ማረክልኝ ነው። ዱዓ በጣም አስፈላጊ ነው። ስለዚህ በረሱላችን ሰለላሁ ዐለይሂ ወሰለም اللهم صل على محمد اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد اللهم بارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد እና በነብያችን ሰለዋት አውርዱ ኢንሻአላህ። አላህ የሳቸው ሱና ተከትሎ የውመል ቂያማ ደግሞ የሳቸው ጎረቤት መሆን ሰው አላህ ያርገን። አላህ ከእሳት ነጃ ይበለን። ጀነቱል ፊርደውስን ይወፍቀን። ካቲማችን አላህ ያሳምርልን። የሰው ልጅ ማለት መጨረሻው ያማረለት ሰው ነው። ምን ላይ እንደምንሞት አናውቅም። አላህ ኢንሻአላህ እዚህ ዱንያ ላይ መቆየት የሚያምራክ አላህ ያቆየን። ኢንሻአላህ ደግሞ የውመል ቂያማ ኢንሻአላህ አላህ ጀነት ውስጥ የሚሰባሰቡ ሰዎች አላህ ያርገን። አላህ ከእሳት ነጃ ይበለን። اللهم اجرنا من النار اللهم اجرنا من النار يا رب العالمين يا حي يا قيوم يا مجيب الدعوات يا ذا الجلال والإكرام يا رب يا الله. اللهم إني نسألك الجنة اللهم إني نسألك الجنة اللهم إني نسألك الجنة إلى جنتك جنة النعيم يا رب العالمين. يا رب وفقنا جنة الرسول يا الله يا كريم يا ستار يا جبار يا تواب توب علينا يا رحمن ارحمنا يا رزاق رزقنا يا شافي اشفينا يا رب العالمين. اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مقلب القلوب ثبت قلوبنا على دينك يا رب العالمين. يا مصرف القلوب صرف أقدامنا على طاعتك يا رب العالمين. ربنا آتنا في الدنيا وفي الآخرة حسنة وقنا عذاب النار. اللهم إني على ذكرك على شكرك اللهم إني على ذكرك على شكرك وحسن عبادتك يا رب العالمين. يا سميع الدعاء يا خالق كل شيء يا الله ልጆቻችን የበረካ ልጆች አርግልን። ሐፍዝ القرآن አርግልን። ባለቤታችን አንተ ያ ረቢ ያ አላህ ያ አላህ ያ አላህ ደህና አባት አርጋል። ልጆቻችሁ ደህና አባት ይሁንልን። ለኛም ጥሩ ይሁን። እኛም ደግሞ ለባሎቻችን ጥሩ እንሁን። ባል የሌላችሁ አላህ ይወፍቃችሁ። ሚስት የሌላችሁ አላህ ይወፍቃችሁ። ሳሊ የሆነች አላህ የመረቃት አላህ የምትፈራ አላህ ይወፍቃችሁ። ወንድሞቼ እህቶቼ ደግሞ አላህ የምፈራ ወንድ አላህ ቢስሚላህ ሁላችንም ይረዝቃችሁ ይዘውጃችሁ። ተዘወጁ ወዱደን ወሉዳን ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ወለዱ ምትወልድላችሁ ምትወዳችሁ ምትወዱት እና ስለዚህ ተዘወጁ ብለዋል።
ተዘወጁ ወዱደን ወወሉደን የምትወዷትን ሰምታችኋል። ስለዚህ አግቡ እህቶችዬ፣ ሴቶችዬ አግቡ፣ ወንዶችዬ አግቡ። ትዳር ኒዕማ ነው እና አላህ ይወፍቃችሁ፣ አላህ ይረዝቃችሁ። የሞተ ሁሉ አላህ ጀነት አላህ ያርገው። እንደውም ደግሞ ረሳው አንድ እህታችን የአኺራ እህታችን ሚጥላናት አሉ። አላህ ይፈረጃት፣ አላህ በሰላም ይገላግላት። ወላሂ በሰላም አላህ ኢንሻአላህ ዱዓ አድርጉላት። አንድ የሆነ የአኺራ እህታችን ሚጥላነች ተባለ። አላህ ኢንሻአላህ በሰላም ይገላግላት። ዱዓ ለሷ ማርኩ። እሺ አጅር ታገኛላችሁ። ጭንቅ ላይ ያለ ሁሉ አላህ ከጭንቅ ያውጣ። ሚጥላ ያለ አላህ ይፈረጃቸው። አላህ ማንንም ሰው አስቸገር። ኢንሻአላህ ለአላህ ብዬ ነው የምወዳችሁ ማከብራችሁ። ፊ አማኒላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።